ካርላ ከልጇ ዊትኒ ጋር የእርሻው ማሳ ላይ እየሰራች ነው። ጎረቤታቸው ፕሪስተንም አብሯቸው እየሰራ ይገኛል። የካርላ ባል ከሞተ ዓመታት ተቆጥረዋል። በዚህ ምክንያትም ከፕሪስተን ጋር ግንኙነት ጀምሯል። አሁን ካርላ የቤት ስራዎችን ለመስራት ወደ ቤት ስትመለስ ዊትኒና ፕሪስተን ማሳ ላይ ብቻቸውን ይቀራሉ። ካርላ ገና ወጣትና የወንድ ጓደኛ ስለሌላት ውስጧ ያለውን ስሜት በማውጣት ራሷን ለማረጋጋት በማሰብ ካርሎስን መዳራትና ማማለል ትጀምራለች። ፕሪስተንም ወደ እሷ ሳይሳብ የቀረ አይመስልም። ነገር ግን ምንም ሳይፈጠር ራሱን ያረጋጋና አሻፈረኝ ይላታል። ዊትኒም በእሱ ድርጊት ተናዳ ጥላው ወደ ቤት ትመለሳለች። በቀጣይኛውም ቀን በኃይለኛ ዝናብ እየዘነበ ሳለ ካርሎ የድሮ ባሏ ትዝ ይላትና ለዊትኒ ዝናብ ሲዘንብ ከባሏ ጋር አንድ ላይ በመሆን ቡና እየጠጡ ጥሩ ጊዜ እንደሚያሳልፉና ፍቅር እንደሚሰሩ ስትነግራት ዊትኒ ስሜቷ የገፋፋትና ወደ ፕሪስተን ቤት ሄዳ አብረው እንዲሆኑ ትጠይቀዋለች። ፕሪስተን መሃላችን በጣም ሰፊ የእድሜ ልዩነት አለ፣ ደግሞም ከእናትሽ ጋር የፍቅር ግንኙነት ስላለን እንዲህ አይነት ነገር ማድረግ አልችልም ብሎ ይሸኛታል። በቀጣይኛውም ቀን የእርሻው ማሳ ላይ እየሰሩ ሳለ ዊትኒ ሆን ብላ ሰውነቷን እያሳየች ልታማለው ስትሞክር ይመለከትና ራሱን መቆጣጠር አቅቶት ግንኙነት ይፈጽማሉ። በድጋሚ ካርላ ስራዋን ጨርሳ ወደ ቤት ስትሄድ ዊትኒ እድሉን በመጠቀም አንድ ላይ ፍቅር ጊዜ እንዲያሳልፉ ታደርገዋለች። ዊትኒ ከሱ ጋር ባላት ግንኙነት በጣም ደስተኛ ሆናለች። ባገኙት አጋጣሚ ሁሉ ፍቅር እየሰሩ ጊዜያቸውን ይገፉታል። ፕሪስተን ቀን ቀን ከዊትኒ ጋር፣ ማታ ማታ ደግሞ ከካርላ ጋር ግንኙነት ይፈጽማል። ነገር ግን አንድ ቀን የዊትኒን ማርገዝ የሰማው ፕሪስተን የሚመጣበትን ውርደት በማሰብ መንደሩን ለቆ ይጠፋል። በሱ ድንገተኛ መሰወር ካርላና ዊትኒ በጣም ተበሳጭተውና ተደናግጠው ይገኛሉ። ካርላ ስለ ልጇ ማርገዝ ስትሰማ በድንጋጤ ውስጥ ገብታ አባቱን ማን እንደሆነ ደጋግማ እየጠየቀች ስታስጨንቃት ዊትኒ እውነታውን ትነግራታለች። ካርላ በሰማችው ነገር ልቧ ተሰብሯል። አሁን ፕሪስተንም ለምን ብን ብሎ እንደጠፋ ይገባታል። ጭራሽ ብሎ ልጇን አሁን ማንም ሊያገባት እንደማይፈልግ ስታስብ ጭንቀት ውስጥ ወድቃለች። ዊትኒ ከዚህ በፊት ለፍቅር ግንኙነት የጠየቃትን አንድ ሽማግሌ ከበርቴ ትዝ ይላትና ወደሱ በመሄድ እንዲያገባት ትጠይቀዋለች። ነገር ግን እርጉዝ በመሆኗና ሰፊ የእድሜ ልዩነት ስላላቸው አሻፈረኝ ይላታል። ካርላም ይህን ስትሰማ ወደ ከበርቴው በመሄድ ልጇን እንዲያገባት ካልሆነ ግን ከሰው የሚመጣውን ውርደትና ቅሌት መቀበል እንደማስችል እየነገረችው ትማጽነዋለች። በመጨረሻም ሁኔታዋ ያሳዘነው ከበርቴ ጋብቻዋን ለመፈጸም ይስማማና ይጋባሉ። አሁን ዊትኒ ጊዜዋ ደርሶ ወንድ ልጅ ትገላገላለች። ከበርቴውም መልካም አባት ይሆነዋል። ነገር ግን እናቷ ካርላ ፕሪስተን ከልጇ ጋር ያደረጉትን ክደት መርሳት ያቅታታል። በዚህ ላይ ብቸኝነቱና ስቃዩ በዝቶባት ራሷን ታጠፋለች። ፊልሙ እዚህ ጋር ያበቃል። ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይኛው ቪዲዮ እስክንገናኝ ቸር ሰንብቱ።